ቆንጆ ጥብስ ነው። እስቲ ቀመስላት ሙያ ማሻአላ ቆንጆ ነው። እያሻሻልሽ ነው ሙያ ከማን ጋር እየተናከርሽ ነው? ኧረ ጉድ በላ። እኔ ግን ድንች ነው የምወደው። ድንች ጥብስም አለ አልጫ ማሻአላ። ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ዛሬ ስጋ ጥብስ እየሰራሁ ነው። ለምን ስጋ ጥብስ አልሰራም ብዬ ሞቅ እያደረኩ ነው ማለት ነው። ውጭ ላይ ነው በክሰል ነው የምሰራው እና ነው ክሰል ታውቃላችሁ፣ አያፈጥኑም። ቀስ ብሎ ይብሰል ማለት ነው። እዚህ ደግሞ ድንች አልጫ ሰርቻለሁ ማለት ነው። ድንች አልጫ ሰርቻለሁ እላችኋለሁ። እኔ ድንች እወዳለሁ ከሁሉም በላይ እላችኋለሁ። የድንች ሰው ባላለሁ ማለት ነው። እናችንም ጠበስ ጠበስ እያደረኳት ነው፣ ሞቅ እያደረኳት ነው ማለት ነው። እየተጠቀጠቀች ነው። አብራችሁን ሁኑ። ውዶች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ቪዲዮ የመስራት ሞራል የት እንደገባ አለቅም አይቀጥል። እኔ እንጃ ምን እንደሆነ ባላቅም ማለት ነው። ቪዲዮ ስሬም አይለኝም። ሙቀቱ ስለገባ መሰለኝ ያለ አይደለ ሙቀታማ አየሩ እኛ ጋር ራሱ የሆነ በቃ ፀሐዩ ምን ብዬ ልንገራችሁ ውብቅ የሚያደርግ ነው። ለዛ ይሁን አላቅም፣ ምን ሁኔ እንደሆነ አላቅም። አይዳያ ጠፍቶኛል፣ ሁሉ ነገር ጠፍቶኛል። እና አሁን ያው ምሳ ሰዓት ደርሷል። ሞንጨር እያደረገኝ ነው። ነገር ግን ሳይድ ይዞም አልመጣም። እኔም እየሰራሁ ነው ማለት ነው። ውጭ ላይ ቁጭ ብዬ አየሬን እየኮመኮምኩኝ፣ አየሩ ትንሽ ነፋሳማ ነው እኛ ጋር ዛፍ ምናምን ስላለ እንጂ ሰውት ቤት ራሱ ይሞቃል ማለት ነው። ሱብሃንአላህ። አሁን አረብ ሀገር ሙቀት ነው እንላለን አይደለ? እዚህ ደግሞ እየባሰበት ነው ያለ። ደግሞ ዌልካም አያችሁ፣ ምሳ ሰዓት ሲደርስ የሚያውቀው ጀለስ ማለት ነው። ከቻለ ድመቱ ራሱ የለም ነበረ። አሁን ምሳ ሰዓት ስለሆነ ከቻለ እላችኋለሁኝና አለኩል ሀድን ሀባይቦችዬ ቪዲዮ የመስራት ሞራሌ የት እንደገባ አላሁ ያለም። ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሲገዙኝ ማለት ነው። ሞራል ሰጡኝ፣ ሼር አድርጉልኝ፣ ላይክ አድርጉልኝ። እንደዚሁም ደግሞ ኮፕሊክ አድርጉልኝ፣ አንቀሳቅሱልኝ ማለት ነው። የመሰራት ሞራል እንዲመጣ አንደኛ ቪዲዮ ይቅዝቅዝ ብሏል። 500 200 300 ታይቶ ያስጠላል ወላሂ ቪዲዮ ለመቀረጽ ማለት ነው። እና ወደ ብሎግ እንድመለስ ዱአ አድርጉልኝ ኢንሻአላህ። ሽሮም ሰራሁ፣ ቆላሁ የምሰራውን እንዳሳያችሁ ላይፌን ወይንም ኑሮዬን ማለት ነውና እናንተ ደግሞ አበረታቱኝ ማለት ነው። ሀባይቦቼ እስኪ አገዝ አድርጉኝ። ምንድነው እንደዚህ ያፈዘዘኝ? ምን ነክቶኝ ይሆን? አረ ምን ይሆን እላችኋለሁ። ምን ይሆን ነገሩ? አለኩልህልን ኢንሻአላህ። እኔም ወጤን ሰራ እያደረኩ ነው፣ ጠበስ እያደረኩ ነው። ሰይድ ሳይመጣብኝ ሙቀቱን ብዬ ልንገራችሁ። እንደዛ ነው ፊቴ ምናምን ያረፈረፈው ምናምን ነገር ማለት ነው። ሀዲያ ተመችቶሻል ምናምን የኢትዮጵያ ኑሮ ምናምን እንዳትሉ፣ እንደዚህ የሚያረፈረፈው ምናምን ነገር ያው ሙቀት ነገር አለ ማለት ነው። በረሃ ሆኗል። አሁን እንግዲህ ማዚያ ሊገባ 1-4 ቀን ነው የቀረው ማለት ነው። እና እንደዛ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ላይክ፣ ሼር፣ ሰብስክራይብ አይረሳ። እና እንግዲህ አብራችሁን ቆዩ። ቪዲዮ እስከ መጨረሻው ድረስ ተከታተሉን። እና ቁጭ ብዬ ወጤን እየሰራሁኝ እንደዚህ ንፋሱ ውዝ የወፎቹ ዝማሬ የዛፉ እንቅስቃሴ ምናምን አይምሯችሁን ያዝናናል ማለት ነው። ሰፈራችን ወይንም እኔ ግቢ ነው ሀዲያ ሁሉ እና እንደምታወስ አየሩ ማለት ነው። ደግሞ ዋታፐ እንድሙ ራሱ ስጋ ልብላ እያለች ነው ማለት ነው። እኔን ስጋ ያድርገኝ ሸቷት ነው እንግዲህ እላችኋለሁ። እንደምታወስ አየሩ ደስ ይላል ውዶቼ።
አላህ ሀገራችን ሰላም ያድርገን። እናንተ እንዴት ይዟችኋል? ከመዳም ስራ ጋራ እንደዚሁም ካለው አየር ሁኔታ ከአየር ሁኔታ እንዴት አድርጎ ይዟችኋል? ዱአ አድርጉ፣ ጸሎት አድርጉ። ሁላችንም በየእምነታችን ጸሎት ዱአ እያደረግንላችሁ ነው። እናንተም ደግሞ ዱአ አድርጉ፣ አትጨናነቁ፣ አይምሯችሁን ቢዚ አትድርጉ። ፈጣሪ ያለው አይቀርምና በሰላም ለሀገራችሁ ያብቃችሁ። ሀባይቦች ራሳችሁን ጠብቁ። ግን የሰው ሀገር የሰው ነው፣ ራስ መጠበቅ ማለት አይቻልም ስራ ላይ እስከሆናችሁ ድረስ። እናም ራሳችሁን ጠብቁ ለማለት ትንሽ ይከብዳል። ምክንያቱም የሰው ቤት ነውና። ሆኖም ግን ኮንትራታችሁ የደረሰ ኮንትራታችሁን ከጨረሳችሁ ወደ ሀገራችሁ እንደዚሁም ፍቃድ ምናምን ካገኛችሁ በፍቃድ ወደ ሀገራችሁ ብትገቡ የተሻለ ነው ብዬ አስባለሁ። ከቤተሰብ ጭንቀትም ከእናንተም ከራሳችሁ ጭንቀት ትገላገላላችሁ ብዬ አስባለሁ። ቤተሰብ አሁን ዱባይ እንደዚህ ሆነ፣ ሳውዲ እንደዚህ ሆነ፣ ቤሩት እንደዚህ ሆነ፣ ኩዌት እንደዚህ ሆነ በሚለው አየር በጣም ነው የተጨነቁት። የሚገርማችሁ ነገር በጣም ነው የተጨነቁትና ድምፁ ሊረብሻችሁ ይችላል። ብዙ ነገር አለ ታውቃላችሁ። የሰው ልጅ ድምጽ ራሱ ይረብሻል። እኛም ደርሶብን ስላየ ነው እዚሁ አገራችን ላይ እና አላህ ይጠብቃችሁ። ዱዓችን ጸሎታችን ነው። ሆኖም ግን አላህ ሰላሙን ይመልስልን። አዎ አላህ ሰላሙን ይመልስላቸው ይመልስልን። የራሷን ምን ብላ የሰው ትፈተፍታለች እንዳይሆን ያው እንግዲህ እያየነው ነው። አብረን እየታጨርን ስለሆነ አብረን እየተጎዳን ስለሆነ አላህ ሰላሙን ያንጣልን። አላህ ሰላሙን ይመልስልን። ሰው ለሰው የሚተሳሰብ የሚተዛዘንበትን አላህ ያንጣልን። ሀይቀተን ማለት ነው። ብቻ ከባድ ነው። ያልፈልናል ብለን ወተን እንለወጣለን ብለን ወተን የአእምሮ ጭንቀት ብዙ ነገር አጋጥሞን እንዳንመለስ አላህ ሰላሙን ያንጣልንና አትጨናነቁ፣ ራሳችሁን ጠብቁ። ሁሉም ነገር የአላህ ቀድርና ፍቃድ ነው የሚሆነው ማለት ሁሉም ነገር። ስለዚህ እናንተ መጨናነቅ የለባችሁም። በስራ ላይ የእናንተ ጭንቀት ጥሩ አይመጣም። ስራ አጨናንቋችሁ ሌላው አጨናንቋችሁ አይሆንም እና ከቻላችሁ ለእረፍት እንኳ መታችሁ መመለስ አየሩ እስከሚስተካከል ድረስ፣ ካልሆነም ደግሞ አብሽሩ፣ አላህ ይገዛችሁ። ዱዓችን ነው። ብቻ የምንሰማው ነገር ከባድ ነው። ከዛሬ ነገ ይሻላል ሲባል ይሄው ከወር በላይ ሆነው ማለት ነው ያለው አየር። ሆኖም ግን ለእናንተኛ ዱዓችን ነው። አላህ ሰላሙን ይመልስላችሁ። ሀባይቦቼ ጭንቀት አታብዙ። አላህ ጭንቀትን ያስወግድልን። እዚህ ቤተሰቦቻችሁ እየተጨናነቁ ነው። አንደኛ እንደዚህ ድምጽ እየሰማን ነው፣ ድምጽ አያስተኛንም፣ ድምጽ አያሰራንም ባላችኋቸው ቁጥር ቤተሰብ እየተጨናነቁ ነው። ብዙ እናቶችን ስለማቅ ነው እንደዛ ምላችሁ። ልጅ እንደዚህ አለችኝ፣ ልጅ እንዴት ሆና ውላድራ ይሆን እንደዚህ ብላ ብሎ የሚጨነቁ በጣም ብዙ ናቸውና ራሳችሁን ጠብቁ። አላህ ይጠብቃችሁ ሀባይቦቼ። አላህ ይገዘን ይገዛችሁ። እና ላይክ ሸር ሰብስክራይብ አይረሳ ውዶች። ሳልጠይቃችሁ በመቅረት የምን እንዴት ናችሁ ብያለ ማለት የራሱ በጣም በራሴ እንትን እያልኩኝ ነው ማለት ነው። የምታቁኝ የማታቁኝ እህቶች አላህ ይጠብቅልኝ። በሰላም ለሀገራችሁ ያብቃችሁ። አባይ ምሳን ብላ አሪፍ ተፈደሉ። ማሻአላህ ሪቡ ጥብስ ቆንጆ ጥብስ ነው። እስቲ ቀመስላት ሙያ ማሻአላህ ቆንጆ ነው። እያሻሻልሽ ነው ሙያ ከማን ጋር እየተናከርሽ ነው? ኧረ ጉር በላ። እኔ ግን ድንች ነው የምወደው። ድንች ጥብስም አለ አልጫ አልጫ ማሻአላህ